ያሳዝናል። ሁለት የእስልምና እምነት ተማሪዎች ማለት ነው ወይም ደግሞ ደረሶች በአሰቃቂ ሁኔታ መገደላቸው የተገለጸ ይገኛል። ይህን እንግዲህ የገለጸው የሎሚ ኩራ ክፍለ ከተማ መጅሊስ በሁለት ደረሶች አሰቃቂ ግድያ ዙሪያ መግለጫ ሰጥቷል። ከኦርቶዶክስ ተዋህዶና ዋቄ ፈታን ለምን እንደሆነ ታውቃላችሁ? ኦርቶዶክስ ተዋህዶ በጣም አቢዩሲቭ ነው ብያምናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በአዲስ አበባ በጠበቃ ላይ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ ተገድለው ወደ አኺራ ሄደው ሙሉ መረጃውን እስኪ አቶ ሞጣ ሚሉትን ሰምተን እንምጣ። ቪዲዮን ላይክ አድርጉት። ሰላም ሞጣ፣ እስላምን ምን ማድረግ ያስፈልጋል ነው የምትለው? እኔም ማስረግጬ ነው የምነግርህ። ሙስሊሞችን ለመለያየትና ለማበታተን ለዘመናት ስትሰሩ ኖራችሁ አልሳካ ብሏችሁ እንጂ ያልፈነቀላችሁት ድንጋይ የለም። ሙስሊሞች በታላቅ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አህሉ ዚክር ሚዲያ ቤተሰቦች እንደምናችሁ? ሁሉ አማን፣ ሁሉ ሰላም። እኔ ያለሁላችሁ እና በሌላ አዳዲስ ቪዲዮ መተናል። ለቻናሉ አዲስ ሆናችሁ ሰብስክራይብ ያደረጋችሁ እስከ መጨረሻ ላይክ ያደረጋችሁ ተከታተሉን እና ሀሳብ አስተያየታችሁን ኮሜንት ላይ የገለጻችሁልኝ እስከ መጨረሻ ቪዲዮን ይውላለው እና አሁን ወደ ቪዲዮ። እኔ የምለውማ አቤት ወንድሜ፣ ምን ነበር? አንድ ጥያቄ ነበረኝ፣ መጠየቅ እችላለሁ? ይቻላል። ሂጃብ ታዘውትሪያለሽ? አንቺ ደግሞ ልጅ ነሽ፣ እድሜሽ ገና ነው። አሁን ሂጃብ አታርጊስ? ምን? ሂጃብ እኮ ለሴት ልጅ ከአላህ የተሰጣት ውበቷ ነው፣ ክብሯ ነው፣ ሁሉ ነገሯ ነው። ግን እኮ አንቺ ገና ልጅ ነሽ፣ ሂጃብ ግዴታሽ አይደለም። አትሳሳት የኔ ወንድም። ዛሬ በልጅነቴ ያላረኩትን ሂጃብ ነገ ላይ ይሄን ክብሬንና ውበቴን ከየት አገኘዋለሁ? እሱማ ልክ ነሽ። ግን እኮ አብዛኞቹ ሴቶች ሂጃባቸውን በትክክል አያደርጉም። እሱስ ልክ ነው። ለእህቶቼም አላህ ሂዳያ ይስጣቸው። ነገር ግን ከአላህ የተሰጠኝን ትእዛዝ በህይወት እስካለው ድረስ መቼም ዝቅ አላደርገውም። ሂጃቤን ዝቅ አላደርገውም አላልቀውም ነው የምትይኝ? ግርማ ሞገሴ ነው ለእኔ ድምቀቴ፣ ሁሌም ለብሰዋለሁ እስካለው በህይወቴ። እህቴ ሂጃብሽን አደራ። እህቴ ሂጃብሽ ነው ያተሻርማ። ሴቶች ሂጃባችሁን አደራ። ሂጃብ ማለት መለያችሁ ነው። ሂጃብ በቃ በስርዓቱ ልበሱ። አሁን ወደ ቀጣይ ቪዲዮ። ምረጥ ብትሉኝ እስልምናን እመርጣለሁ። ከኦርቶዶክስ ተዋህዶና ዋቄ ፈታን ለምን እንደሆነ ታውቃላችሁ? ኦርቶዶክስ ተዋህዶ በጣም አቢዩሲቭ ነው ብያምናል። አይዲዮሎጂው አቢዩሲቭ ነው። የሰው ልጅን ባሪያ ያደርጋል። የሰው ልጅን መሀይም ያደርጋል። የሰው ልጅን በጣም እኔ የማምነው ማለት ነው። ይሄ እኔ እኮ ነኝ፣ እኔ ንጉስ ይወዳ። እኔ አሁን ኦርቶዶክስ ተዋህዶ እስከ 20 ዓመት አድጌያለሁ። አልፈልገውም፣ አልመለስም። ብትገሉኝም ኦርቶዶክስ አልሆንም። ኦርቶዶክስ ከመሆን ብሰልም ይሻለኛል። መስለም እኮ ብዙ በነፈት አለው። እስልምና እኮ ብዙ ጣዖት አላመልክም። ሙስሊም በሆነ ነው ጣዖት አላመልክም። አንድ እግዚአብሔር አመልካለሁ፣ አላህን ብቻ እከተላለሁ። ፕሮፌት መሐመድ ነብዩ ነው ብዬ እከተላለሁ። ዳትስ ከዛ ውጭ ምንም ነገር ምን አለ? አሁን እስልምና ቤት ቁርአን እቀራለሁ፣ ሰላት 5 ጊዜ በቀን አደርጋለሁ፣ ንጽህና እማራለሁ፣ በጣም ስርዓት እማራለሁ፣ በጣም ቢዝነስ እማራለሁ፣ ሳይንስ እማራለሁ፣ አስትሮኖሚ ካዝማጅኒ እማራለሁ። በጣም 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 እንደ ፈላሰፋር ናቸው። ብዙ ዕውቀት ከኔ ዕውቀት ጋር የሚሄድ ሃይማኖት ነው ኦርቶዶክስ ተዋህዶ። ምን እማራለሁ? ምን እማራለሁ? እስኪ ኦርቶዶክስ ውስጥ ማርያምን ማምለክ፣ ገብርኤልን ማምለክ፣ ሚካኤልን ማምለክ፣ ጧፍ ማብራት፣ ሻማ ማብራት፣ ውሃ ጸበል ነው ብዬ መጠጣት፣ አመድ እምነት ነው ብዬ መቀባት። ንገሩኝ እስኪ ምንድነው የምማረው ከኦርቶዶክስ? ድንትን መስቀል ማቃጠል በአመት አንዴ? ንገሩኝ። just tell me like ምንድነው የእንትኑ ብዛት? ይሄን አርግ በ5 አቦናቸው በ7 ስላሴ በ21 ማርያም ወሩን በሙሉ ሀለዴ ነው። እንደዚህ አለ እንደዚህ ምንድነው የምማረው? ሰማችሁ? እስልምናን የገለጸበት አገላለጽ። አረ ወላሂ እስልምና ማለት ረሃም፣ ወላሂ እስልምና ሰላም። አሁን ወደ ቀጣይ ቪዲዮ። እስኪ አቶ ሞጣ ሚሉትን ሰምተን እንምጣ። ቪዲዮን ላይክ አድርጉት። ሰላም ሞጣ፣ እስላምን ምን ማድረግ ያስፈልጋል ነው የምትለው? እኔም ማስረግጬ ነው የምነግርህ። ሙስሊሞችን ለመለያየትና ለማበታተን ለዘመናት ስትሰሩ ኖራችሁ አልሳካ ብሏችሁ እንጂ ያልፈነቀላችሁት ድንጋይ የለም። ሙስሊሞች በታላቅ ትዕግስትና በማይናወጥ ጽናት ምኞታችሁን ከንቱ አደረጉባችሁ እንጂ እናንተማ ሙስሊሞችን ለማሸማቀቅ አጋጣሚዎችን ሁሉ ስትጠቀሙ ኖራችሁ። ኢትዮጵያ ውስጥ ሁለት ሃይማኖት ብቻ ያለ ይመስል ኦርቶዶክሶች በተገደሉ ቁጥር ሙስሊሞች ላይ ማላከክ ትልቁ በሽታችሁ ነው። ዘመኑ የመረጃ ነው። ውሸታችሁን ቀቅላችሁ ብሉት እንላችኋለን።
ተው ሞጣ ተረጋጋ። ኢትዮጵያ ውስጥ የአንድ ሃይማኖት ምርት የሚባል ነገር የለም። ሁሉም በላቡ በልፋቱ በአቅሙ ልክ ያመርታል። ሙስሊሞች ውስጥ ጠንካራ ገበሬዎችና አምራቾች አሉ። ይልቅ ይህን የጥላቻ ምርትን ብታቆም ለህዝቡ ትልቅ ውለታ ነው። አንድ ኩንታል በ250 አስገባለ ከዛሬ ጀምሮ የኢትዮጵያን እስላም ከኢኮኖሚ ውጭ ማድረግ ያስፈልጋል። ሞጣ አሁንም ማስረግጬ ልንገር፣ ይህ ንግግር ከምኞት የዘለለ ፋይዳ አይኖረውም። ሀገሪቱ ላይ እኩል እንኖራለን፣ የሀገሪቱ ኢኮኖሚም ሆነ ስልጣን በእኩል እንጋራለን እንጂ ከየትኛውም ሀገራዊ መብታችን ልትገፋን የምችልበት ሁኔታም አቅምም የለም። ይህን ደግሞ ልብ ጠንቅቆ ያውቀዋል። ስለዚህ የሚበጀውና ትክክለኛ መፍትሄው ከኢኮኖሚ ውጭ እናደርጋቸው ሳይሆን እንዴት አብረን እንለወጥ የሚለው ነው። ካልሆነ ግን መግፋት ስታስብ መገፋት እንዳለ ቆም ብለህ ማሰብ ያስፈልጋል። ኩንታል በ200 ሺህ ያልከው የኑሮ ውድነቱ ለመጨመር ከሆነ ደግሞ አሁንም 7ኛው ሰማይ ደርሷል ኮስ። እና ሞጣዬ ኑሮ ውድነቱ አንተ ጋር ካልደረሰ ሀገር ቤት ደውለህ ጠይቃቸው። ከአረብ ሀገር እየሰራ ኢትዮጵያ ለማፍረስ እየሰራ እንደ ሀገሩ እኮ እስላም አይቆጥረውም። እባክህ ሞጣ ይሄ ጥላቻ ያዘለውን ስፖንጅ የሆነ ጭንቅላትን ጭመቀውና ተረጋግተህ ምድር ላይ ስላለው እውነት እንነጋገር። አረብ ሀገር ሄዶ ሀገሩና ቤተሰቡን የሚያገለግለው እኮ ሙስሊሙም ክርስቲያኑም ነው። ስለዚህ የአረብ ሀገር ብር ኢትዮጵያን ለማፍረስ እየዋለ ነው ካልክ የራስንም ሃይማኖት ተከታዮች እየወነጀልክ ነው። ግን የሚገርመው እውነታ ኢትዮጵያ ሙስሊሞች አንድም ቀን ሀገራቸውን ለማፍረስ የሞከሩበት አንዲትም ተጨባጭ ማስረጃ ልታመጣ ትችላል። ያው የተለመደውን የውሸት ፕሮፓጋንዳህን ታሰራጫለህ እንጂ እንደ ኢትዮጵያ ሙስሊም ሀገሩን የሚወድ ለሀገሩ ሰላም ዋጋ የሚከፍል ማንም የለም። ሀገራቸው አይመስላቸውም ላልከው ቅጥፈት ደግሞ የውጭ ጠላትን መክቶ የያዘው 100% ሙስሊም የሆነውን የአፋርና ሶማሌን ህዝብ ሄደህ ተመልከት። መልሱን በተግባር ያሳዩሃል። ሞጣ እስላሞች የሚበሉት ምግብ ምንድን ነው? ቁርጥ ይኸውላችሁ በማር እየተጠቀሰ ሲበለቀ ተቀለቅ እስላሞች ብቻ ላይ ነገር እንዴት እንደሚገበገቡ የገበሬውን ማር ሞጣ ይች እንኳን ሌላ ነገር አስመሰለችብህ። እንኳን ቁርጥ በማር ሌላስ ነገር ቢበሉ ለምን ትናደዳለህ? በጉልበታቸው ነግደው አምርተው በገንዘባቸው ገዝተው ለሚበሉት ነገር አንተ ምን አበሳጭ? የኢትዮጵያ ህግ እንደሆነ አይቃወምህም። አንተም ቁርጥ በማር ብላ እንጂ ሰው ሰርቶ ሲበላማ ጨረርህን አትልቀቅ። መጨረሻ መልእክት ነው። መንግስት በአርሲም ይሁን በአክሱም ከተማ በዜጎች ላይ የሚደርሰውን ግፍ በአስቸኳይ ማስቆም ግዴታ አለበት። እንዲሁም ዜጎች በሁሉም የሀገሪቱ ክፍል በነጻነት የመኖርና የመንቀሳቀስ መብታቸውን እንዲያስከብር እንጠይቃለን። ስለዚህ ቤተሰብ እንግዲህ ሼር ማድረግ አትርሱ። ሀሳባችሁን በጨዋ ደንብ ኮሜንት ላይ አስቀምጡልኝ። እናንተስ ምን ትላላችሁ? ቪዲዮ ላይክ አድርጉት፣ ሪፖስት አድርጉት። ሰላም አለይኩም። እስላም መበተን አይችልም አንተ ወላሂ ነው የምልህ። እስላም መበተን አይችልም። ትክክለኛው መልስ ደግሞ አግኝታል። አሁን ወደ ቀጣይ ቪዲዮ። እጅግ ያሳዝናል። ሁለት የእስልምና እምነት ተማሪዎች ማለት ነው ወይም ደግሞ ደረሶች በአሰቃቂ ሁኔታ መገደላቸውም የተገለጸ ይገኛል። ይህን እንግዲህ የገለጸው የሎሚ ኩራ ክፍለ ከተማ መጅሊስ በሁለት ደረሶች አሰቃቂ ግድያ ዙሪያ መግለጫ እስከሚሰጥ ድረስ በትዕግስት እንዲጠበቅም እንግዲህ መልእክቱንም አስተላልፏል። በአዲስ አበባ በጥበቃ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ መገደላቸውም እንግዲህ የተገለጸ ይገኛል። የሎሚ ኩራ ክፍለ ከተማ መጅሊስ በሁለት ደረሶች አሰቃቂ ግድያ ዙሪያ ህብረተሰቡ መግለጫ እስከሚሰጥ ድረስ በትዕግስት እንዲጠብቅም እንግዲህ መልእክቱንም አስተላልፏል። በአዲስ አበባ ከተማ አስተዳደር በሎሚ ኩራ ክፍለ ከተማ ወረዳ 5 ወይም ደግሞ ሰሜን ጨርቆስ ኮንዶሚኒየም መግቢያ በጥበቃ ስራ ላይ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ ተገለው መገኘታቸው ተከትሎም የክፍለ ከተማው እስልምና ጉዳዮች ምክር ቤት መረጃዎችን አጠናክሮ መግለጫ እስከሚሰጥ ድረስ ማለት ነው ህብረተሰቡ በትዕግስት እንዲጠብቅ አሳስበዋል። የሟቾች ስም መሐመድ አደምና እንዲሁም ደግሞ መሐመድ አሊ የተባሉ የጥበቃ ሰራተኞች ሲሆኑ ማለት ነው በአካባቢ ማህበረሰብ ዘንድም የመልካም ስነ ምግባራቸው የሚታወቁና እንዲሁም ደግሞ የዲን ወይም ደግሞ የሃይማኖት ተማሪዎች ወይም ደግሞ ደረሶች እንደነበሩ ተገልጿል። ከሟቾቹ መካከልም መሐመድ አሊ የልጆች አባት መሆኑን ታውቋል። ግድያው የተፈጸመው ቅዳሜ ግንቦት 29 ቀን 2018 ሌሊት እንደሆነም የተገመተ ሲሆን አስክሬናቸው ከሁለት ቀናት በኋላ ሰኞ ሰኔ 1 ቀን 2018 መገኘቱ ተጠቁሟል። ሟቾቹ የጥበቃ ስራ በሚሰሩበት ስፍራ ምንም አይነት ንብረት ስርቆት ወይም ደግሞ የዘርፋ ምልክት አለመገኘቱም እንግዲህ የግድያው አሰቃቂነትን አጉልቶታል ተብሏል። የሟቾች የቀብር ስነ ስርዓትም ትናንትና ማክሰኞ ሰኔ 2 ቀን 2018 በኮልፌ የሙስሊሞች መቃብር ስፍራ ወዳጅ ዘመዶቻቸው በተገኙበትም ተፈጽመዋል። የሎሚ ኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት በጉዳዩ ዙሪያ ከመንግስት የጸጥታ አካላት ጋር በጋራ እየሰራ መሆኑን ጠቁሟል። መረጃዎችን አጠናክሮ ዝርዝር መረጃ እንደሚሰጥን በማስታወቅ ማለት ነው ሙስሊሙ ማህበረሰብም በትዕግስት እንዲጠብቅም እንግዲህ ጥሪ አቅርበዋል። ይህ እንግዲህ እጅግ የሚያሳዝንና የሚያሳቅቅ ነገር ነው። ለሟች ቤተሰቦችና እንዲሁም ደግሞ ለሰዎችና ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። መልካም ቀን ነው። ያለ ምንም ጥፋት እንዲህ መደረጋቸው በጣም ይገርማል። ወላሂ ነው የምላችሁ። አንድ ጥፋት ሳያጠፉ ሳይሰርቁ ወይ ወንጀል ሳይሰሩ እንደዚህ መገደላቸው በጣም ነው የሚገርመው። በተለይ ደግሞ ከልጆቹ ላይ ነጠላችሁ ተባት። አረ ምን አይነት ዘመን ውስጥ እንዳለን እኮ
ኢና ሊላሂ ወኢና ኢለይሂ ራጂዑን በአዲስ አበባ በጠበቃ ላይ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ ተገድለው ወደ አኺራ ሄደው ሙሉ መረጃውን ነግራችኋለሁ። ከዛ በፊት እዚህ ጋር እንደምታዩት አካውንት ሪፖርት እየተደረገ ቪዲዮ እያጠፋብኝ ነው። ስለዚህ ሁላችሁም አምስት ጊዜ ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ድርጊቱም የተፈጠረው በአዲስ አበባ ሰሚት ጨርቆስ ኮንዶሚኒየም ጥበቃ ላይ በነበሩ ሁለት ደረሶች ላይ ነው። በሙሐመድ አሊ እና በሙሐመድ አደም በሚባሉ ሰዎች ሲሆን በጥሩ ስነ ምግባር የሚታወቁ እንዲሁም ደግሞ ከሁለቱ ሙሐመድ አሊ የልጆች አባት መሆኑ ተገልጿል። ግድያው ተፈጽሟል ተብሎ የተገመተው ቅዳሜ ግንቦት 29 ሌሊት ላይ ሲሆን ነገር ግን ጀናዛቸው የተገኘው ሰኞ ነው። እንዲሁም ደግሞ ሲገኙ ምንም አይነት የተሰረቀ ንብረት የለም። ግድያው ብቻ ተፈጽሞ ንብረት ሳይሰርቁ ነው ገዳዮቹ ሄዱ። ነገር ግን ጀናዛቸው የተገኘው ከሁለት ቀን በኋላ ማለትም ሰኞ ዕለት ነበረ። ቅዳሜ ተገድለው ሰኞ ተገኝቷል። ትላንትና በኮልፌ መካነ መቃብር ማክሰኞ ዕለት ጀናዛቸው ተቀብሯል። አላህ ጀነቱል ፊርደውስን ይወፍቃችሁ። ሁላችሁም አሚን በሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ የጀነት ያርጋቸው። ሌላ ምንለው ነገር የለም። አላህ የጀነት ያርጋቸው። እንደዚህ ያደረጉትንም አላህ የእጃቸውን ይስጣቸው። ለዛሬ ያዝናቸው ቪዲዮ ይህን ይመስሉ ነበረ። በሌላ ቪዲዮ እስክንመለስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።